ከሆሊውድ እስከ ቦሊውድ እስካሁን ከተሰሩ የአክሽን ፊልሞች ውስጥ በጣም የተወደዱና ከፍተኛ ሬቲንግ የተሰጣቸው 10 የምንጊዜው ምርጥ አክሽን ፊልሞችን ይሆናል በዛሬ ቪዲዮ የምናየው። እስከ ቪዲዮ ፍጻሜም አብራችሁን ሁኑ። በጣም የወደዳችሁትን ፊልምም ኮሜንት ላይ ማስቀመጡን አይርሱ። 10ኛ ግላዲያተር። ከጥንታዊቷ ሮም አስቸጋሪ ግዛት እንጀምራለን። ግላዲያተር በኮሎሲየም ውስጥ ለነጻነት የሚታገልን ማክሲመስ የሚባልን አንድ ታላቅ ጀነራል ያሳየናል። ግላዲያተር አስደናቂ ውጊያዎችን፣ አስደናቂ እይታዎችንና የክብርና የበቀል ታሪክን በማሳየት ፊልሙ ታሪካዊ ድርጊትን በድጋሚ ገልጾልናል። 9ኛ ዘ ዳርክ ናይት። ባትማን በወንጀል ላይ ያለውን ጦርነት እየጨመረ ነው። ከሊቀ መኳንን ጂም ጎርደን እና ከዲስትሪክት አቃቢ ሕግ ሃርቪ ዴንት እርዳታ በማግኘት ባትማን ቀሪዎችን ወንጀለኞች ለማጥፋት ይነሳል። ፊልሙም በጠንካራ ድርጊቶችና በማይረሱ ትርኢቶች የተሞላ በመሆኑ በብዙሃኑ ዘንድ ተወዳጅነት አግኝቷል። 8ኛ ጆን ዊክ። ኪያኑ ሪቭስ በቅርቡ ከሞቶቹ ሚስቱ የወሰደውን የመጨረሻውን ስጦታ ውሻውን የገደሉበትን ሰዎች ለመበቀል የሚያደርገውን ትዕይንት ያሳየናል። 7ኛ ማድ ማክስ ፊውሪ ሮድ። ውሃና ነዳጅ እጅግ በጠፋበት ምድር ላይ የተለያዩ ሰዎች ተርፎ ለመዝለቅና ለስልጣን ይዋጋሉ። ፊልሙ በግጭትና በአስደናቂ ታሪክ የተሞላ መሆኑ ተወዳጅነቱን ይበልጥ ይጨምረዋል። 6ኛ ዳይ ሃርድ። ብሩስ ዊልስ ሰማይ ጠቀስ ፎቆች ውስጥ አሸባሪዎችን የሚፋለምበትን ትዕይንት ያሳየናል። ፊልሙ የተካሄደው በሎስ አንጀለስ የገና ዋዜማ ድግስ ላይ ሲሆን ብሩስ ዊልስ ሰማይ ጠቀስ ፎቆች ውስጥ ታጋቾቹን ከያዙ የአሸባሪዎች ቡድን ጋር የሚያደርገውን ድርጊት ያሳየናል። 5ኛ ዘ ሜትሪክስ። አንድ አስደናቂ እንግዳ የኮምፒውተር ጠላፊ የሆነውን ኒዮንን ወደ ጨለማው የከርሰ ምድር ዓለም ሲመራው ኒዮን የሚያውቀው ህይወት በተንኮል ሳይበር ኢንተለጀንስ የተፈጠረ ውስብስብ ቅዠት መሆኑን አስደንጋጭ እውነታውን ደረሰበት። ቶማስ ኤንደርሰን ድርብ ህይወት ይመራል። በቀን ተራ የኮምፒውተር ፕሮግራመር ሲሆን በሌሊት ደግሞ ኒዮ የተባለ ጠላፊ ነው። ኒዮ ሁል ጊዜ እውነታውን በመጠራጠር እውነቱ ከአእምሮ በላይ እንደሆነ ይገነዘባል። ብዙም ሳይቆይ በመንግስት አሸባሪ ተብሎ የተሰየመው ታዋቂው ጠላፊ ሞርፌስ ሲቀርበው የባለስልጣናት ዓላማ ሆነ። ከማሽኖቹ ጋር የሚዋጋ አብዮታዊ እንደመሆኑ ኒዮ ወኪሎችን መጋፈጥ አለበት። እሱንና የሰውን አመፅ ለማስቆም ያተኮሩ እጅግ በጣም ኃይለኛ የኮምፒውተር ፕሮግራመሮችን። 4ኛ ዘ ሬድ ሪዴምፕሽን። ፊልሙ የአደንዛዥ እጽ አከፋፋይ የሆነውን ግለሰብ አፓርታማ ለመውረር የተላከውን የኢንዶኔዥያ ብሔራዊ ፖሊስ ታክቲካል ቡድን ይከተላል። ህንፃው በወንጀለኞች፣ በወንበደኞችና በከፍተኛ ሁኔታ የታጠቁ ጠባቂዎች የተሞላ ምሽግ ነው። ፊልሙም ከመጀመሪያው እስከ መጨረሻው ድረስ በአክሽን የተሞላ በመሆኑ በብዙሃኑ ዘንድ ተቀባይነት አግኝቷል። 3ኛ ተርሚኔተር 2 ጃጅመንት ዴይ። ፊልሙ የሚጀምረው በሰዎችና በማሽኖች መካከል ስለሚመጣው የወደፊት ጦርነት አሳዛኝ እይታ በማሳየት ነው። ስካይኔት የኤአይ ስርዓት የሰውን ልጅ ሊያጠፋው ተቃርቧል። ትረካው ወደ 1995 ይሸጋገራል። ሳይቦርግ T-800 የሰው ልጅ ተቃውሞ መሪ የሚሆነውን ጆን ኮነርን ለመጠበቅ ወደ ኋላ ይላካል። ይህ በእንዲህ እንዳለ ስካይኔት ጆንን ለማጥፋት የበለጠ የላቀ ተርሚኔተር T-1000 ሮበርት ፓትሪክ ይላካል። 2ኛ ዘ ዳርክ ናይት ራይዝስ። ባትማን ከጠፋ ከ8 ዓመታት በኋላ ትሩፋቱ ውዝግብ አስነስቷል እና ኮሚሽነር ጎርደንም ጭንብል ከለበሰው ዘራፊ ጋር ባለው ግንኙነት ተወቅሷል። የዴንት ህግ በጎተም ደካማ ሰላም አቋቁሟል። ነገር ግን ይህ ኃይለኛና ርኅራኄ የሌለው አሸባሪ ብቅ ማለቱ ስጋት ፈጥሯል። 1ኛ ዘ ሎርድ ኦፍ ዘ ሪንግስ ዘ ሪተርን ኦፍ ዘ ኪንግ። በቁጥር 1 የሲኒማውን ወሰን በቀየረ ፊልም እንጨርሳለን። የንጉሱ መመለስ አስደናቂ ቅዠትን ብቻ ሳይሆን በፊልሙ ላይ ከተቀረጹት እጅግ አስደናቂ የሆነ መጠነ ሰፊ አክሽን ትዕይንቶችን አቅርቧል። የዛሬው ቪዲዮ ይህንን ይመስል ነበር። እስኪ እናንተ በጣም የወደዳችሁት የተመቻችሁትን ፊልም ኮሜንት ላይ አስቀምጡልኝ። ለቻናል አዲስ የሆናችሁ በየጊዜው እንደዚህ አይነት ምርጥ ፊልም እንዲደርሱ ሰብስክራይብ ማድረጉን እርግጠኛ ሁኑ። የዛሬው ቪዲዮ በዚህ ያበቃል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ